ፋሽን የማያልፍባቸውና ምቾታችንን ጠብቀን ዝንጥና ጥንቅቅ ያለ ኤሌጋንት ገጽታን የሚያላብሱንን የተለያዩ የጫማ አይነቶች እንይ። ሰላም ሌዲሪ ነኝ፣ የገጽታ አማካሪ ሲሆን በዚህ ቻናል ስለ አለባበስና ስለ ኤሌጋንስ እንመካከራለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ጊዜ ከማይሽራቸው ምቹና አዘናጭ ኤሌጋንት ጫማዎች ውስጥ አንደኛ ክላሲክ ሎፈርስ ናቸው። ትንሽ ትልቅ፣ ወንድ ሴት፣ ክረምት በጋ ሳንል ሁሌ ዝንጥ ልንልባቸው የምንችልባቸው ጫማዎች ናቸው። ቀሚስ፣ ሱሪ፣ ጂንስ፣ ቁምጣ ሳንል በተለያየ የአለባበስ ስታይል ልናረጋቸውም እንችላለን። በተለይ ኤሌጋንት ስታይል እንዲኖረን የምንፈልግና ሂል ጫማ ማንወድ ከሆነ ከሞካሳ የተሻለ ጥሩ አማራጭ አይገኝም። የተለመዱት በልሙጦቹ ሌዘሮችም ሆነ በአሁን ላይ በጣም እየታዩ ባሉት በስዌድ ይሄ ከፋይ መሰሎቹ ሌዘሮች እናረጋቸው ጥንቅቅና ዝንቅ ያለ ገጽታን ይሰጡናል። አሁን ላይ ደግሞ ቢከለር ሁለት አይነት ከለር ያላቸው ሞካሳዎች በጣም እየተደረጉ እየታዩ ነው። እነሱም ኤሌጋንት የሆነ ሉክ ይሰጡናል። ስትመርጡ ግን ክላሲኮቹ ለጠፍ ያሉትን እንጂ ቸንኪዎቹን አይደለም። ቸንኪዎቹ የሆነ ወቅት ላይ ትሬንድ ነበሩ። ከ2 ዓመት በፊት ነው እንደውም ትሬንድ ያለፈባቸው። ስለዚህ ለጠፍ ያሉትን ወይም እንደዚህ መካከለኛ የሆኑትን ቸንኪዎቹ ትሬንዳቸው ከማለፉ ባሻገር ኤሌጋንትም አይደሉም፣ ሆኖም አያውቁም። ፍላቶቹ ቁመታችንን ያሳጥሩናል ካላችሁ ትንሽ ሂል ያላቸውን እንደዚህ መምረጥ ትችላላችሁ። በሁለተኛ ደረጃ ምቾታችንን ሳይነሱ የሚያዘንጡን ቤቢስ እና ምቹ ስሊንግባክ ጫማዎች ናቸው። እነዚህ ጫማዎች ክላሲክ ቢሆኑም ከ2022 ጀምሮ ክላሲክ ትሬንድ ሆነው መጥተዋል። አንዳንድ ወቅቶች ላይ ክላሲክ ፒሶች ትሬንድ ሆነው ይመጣሉ። ትሬንዳቸው ሲያልፍ ክላሲክነታቸው ግን ስለሚቀጥል ሁሌ ይደረጋሉ። ከብዙ አልባሳትና በብዙ አይነት ስታይል ልናረጋቸው እንችላለን። ሂላቸው አጠር ያለ እና ወፈር ያለም ስለሆነ ምቾታችንን ሳይነሱ ዘለግ አድርገው ልብስን በማሳመር ያዘንጡናል። ከኋላ ክፍት ስሊምባክ የማይመቸን ከሆነ ከኋላ ድፍን በሆኑት በእንደዚህ አይነት በቤቢስ ዝንጥ ማለት እንችላለን። ሶስተኛ ባሌት ፍላት እና ሜሪ ጄን ፍላት። እነዚህ ተመሳሳይ እና ምቹ ፍላት ጫማዎች ልዩነታቸው ሜሪ ጄን ማሰሪያ ሲኖረው ባሌት ወይም ባለሪና ማሰሪያ የለውም። እነዚህም ክላሲክ ጫማዎች አሁን ላይ ክላሲክ ትሬንድ ሆነው በየቦታው እየተደረጉ እያየናቸው ነው። በተለያየ አይነት ስታይል ብናረጋቸው ብዙ ሳንጥር ዝንጥ የሚያደርጉን ጫማዎች ናቸው። በቀሚስ፣ በጨርቅ ሱሪ፣ በጂንስ፣ ለቢሮ፣ ለትምህርት ቤት በተለያየ ቦታ ልናረጋቸው እንችላለን። ቨርሳታይል ናቸው። ከብዙ ነገር ጋር በቀላሉ ተደርገው ዝንጥ የሚባልባቸው። ፍላት ባሌት ስሊንግ ባኮችም ሌሎቹ ምቹና አዘናጭ ጫማዎች ናቸው። ጥንቃቄ ማድረግ ያለባቸው እንደነዚህ አይነቶቹ ሜሽ ወንፊቶቹ ትሬንድ ናቸው። ትሬንዳቸውን ብዙ የሚቆይ ስላልሆነ እነዚህ ላይ ኢንቨስት ባታደርጉ ጥሩ ነው። እንደነዚህ ክሉ ብረት ያለባቸው ሞክታይ ናቸው እንጂ ክላሲክ አይደሉም። ትሬንዳቸው ሲያልፍ የሚሰለቹ ስለሆኑ እነሱም ላይ ጥንቃቄ ብታደርጉ ጥሩ ነው። ያው እስካሁን ያየናቸው ክላሲክ ጫማዎች በአሁኑ ወቅት ትሬንድ እንደሆኑ ነግሬያችኋለሁ። አሁን ብትገዟቸውም ወደፊትም ልትጠቀሙባቸው የምትችሏቸው ጫማዎች ናቸው። ስለዚህ ጥሩ ኳሊቲ ያለውን ከሌዘር የተሰሩ ጫማዎች ብትገዙ ጥሩ ነው፣ ለረጅም ዓመት እንድትጠቀሙባቸው። በሌላ ቪዲዮ ሌሎች ፋሽን የማያልፍባቸውን ክላሲክ ጫማዎች ይዤላችሁ እመጣለሁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ማንኛውም ያለባበስና ኤሌጋንስ ጥያቄዎች ካላችሁ ለመመለስ ዝግጁ ነኝ። ተጨማሪም የሀበሻ ቮግን ቲክቶክ ላይ ፎሎ ብታደርጉ አጫጭር ያለባበስ ቲፖችን በየቀኑ ታገኛላችሁ። ቪዲዮን እስከ መጨረሻ ስላያችሁት አመሰግናለሁ። በሚቀጥለው ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ክረሙልኝ።